ጤና ይስጥልኝ ተመልካቾች፣ ወንድማገኝ እባላለሁ። ኢትዮጵያ ማናት? ኢትዮጵያዊነት ምንድነው? በሚል ርዕስ የጀመርኩት ዝግጅት 11ኛው ክፍል ነው። ብዙ ጊዜ ክፍሎቹን የምናገረው ምናልባት ይህን ፕሮግራም ለመከታተል ተያያዥነት ስላላቸው አንዱን ብቻ በማየት ምናልባት መልእክቴን በትክክል ማግኘት እንደማይቻል ለመግለጽ ያህል ነው። እና በቅድሚያ ባለፈው ሳምንት ፕሮፌሰር አዱኛ ወርቆ ይቅርበለኝ ልጄ ብለው ባለፉት 50 ዓመታት በትውልዱ ላይ የተሰራውን በደል በ60ዎቹ ትውልዶች ስም ይቅርታ ጠይቀዋል። እሳቸውን ከልብ እናመሰግናለን። በእርግጥ እሳቸው በድለው እኔ በድዬ አንተ በድለህ አንቺ በድለሽ አይደለም። በጥቅል ግን ያ ትውልድ በቀጥታም ይሁን በተዘዋዋሪ ያ በስነ ምግባር በሃይማኖት ተኮትኩቶ ይኖር የነበረ ህዝብ ዛሬ ርህራሄ በሌላቸው ስነ ምግባር በጎደላቸው ፍቅረ ንዋይ በሚያጠቃቸው ትውልዶች በመተካቱ በእውነት ይቅርታ መጠየቅ ሲያንስ ነው። ግን ይቅርታ በመጠየቅ ብቻ መቆም የለበትም ነው። አሁን ያ ትውልድ እንዲወድቅ የተደረገው ሀገር ለማፍረስ ሲባል ነው። ትውልድ ላይ ሲሰራ ነው ሀገር የሚሆነው። እና አሁንም ቢሆን አልመሸም። ይሄን የአሁኑን ትውልድና መጪውን ትውልድ የማነጽ ኃላፊነት በሁሉም ላይ ማረፍ አለበት። በዋናነት የትምህርት ሚኒስቴር ወይም መንግስት፣ ቀጥሎ ደግሞ ትምህርት ቤቶች፣ ወላጆች፣ የሃይማኖት ተቋማትና የሃይማኖት አባቶች፣ የኪነ ጥበብ ሰዎች፣ ማህበራዊ አንቂዎች ለምሳሌ በተለያየ መድረክ ጦቢያ የሚባል መድረክ አይነት እያዘጋጁ እንደነ ዶክተር አለማየሁ ዋሴ፣ ዶክተር ወዳጀነ፣ መጋቢ ሐዲስ ፓስተር ቸሬ፣ ዶክተር ፍቅሬ ቶሎሳ፣ ዶክተር በድሉ አቅጅራ፣ እንደነ ኡስታዝ ጀማል የመሳሰሉትን ከዛ ደግሞ እንደነ መቆደያኔ አይነትና እንደ ማስተር አብነት የመሰሉ ደግሞ ግለሰቦችን ይፈልጋል። ይሄ ትውልድ ስነ ምግባር ሲኖር ነው አገር የሚባለው። ትውልዱ ሲታነጽ ነው። በእርግጥ በዚህ ለውጥ አንድ ትልቅ እርካታ በግል የሚሰማኝ በትውልዱ ላይ እየተሰራ ባለው ነገር ነው። ትምህርት ሚኒስቴር ያን የወደቀ የትምህርት ስርዓት ለማስተካከል የሄደበት መንገድ በርቀት የሄደበት መንገድ በጣም የሚደነቅ ነው። ስርዓተ ትምህርቱን ከማስተካከል ጀምሮ የትምህርት ቤቶችን ጥራት መጠበቅ እሱ ትልቅ ነገር ነው። ያ ውጤት ያመጣል ብዬ እገምታለሁ። በእርግጥ በአንድ አመት በሁለት አመት ውጤቱ ላይ ይታይ ይችላል። ዛሬ አንደኛ ክፍል የሆነው ህፃን ነገ 12ኛ እስኪሆን ድረስ 12 አመት ይፈጅበታል። በሱ ላይ የሚታይ ለውጥ ይኖራል። ሌላው ደግሞ በአዲስ አበባ ከተማ የተጀመረው የትምህርት ቤት ምገባ በእውነት ከምንም በላይ በግሌ የረካውበት ነው። ህፃናት በረሃብ ጠኔ እየወደቁ መማር የማይችሉበት ደረጃ ደርሰው ነበር። ዛሬ ግን በትምህርት ቤታቸው ቁርስና ምሳ የሚያገኙበት ዝግጅት አለ። አሁን ከአዲስ አበባ አልፎ ሀገር አቀፍ ሆኗል። ይሄ ከምንም በላይ ድንቅ የሚባል ስራ ነው። ዩኒፎርምም በመንግስት እንዲገዛላቸው እንዲሰጣቸው ተደርጓል። ይህም ትልቅ ነገር ነው። እሱ ብቻ አይደለም። በአዲስ አበባ ከተማ የህፃናት ማዘውተሪያ ቦታዎች በሺ በሚቆጠር ቁጥር ሲገነቡ እየታየ ነው። ፕሪኬ የሚባሉ ትምህርት ቤቶች የህፃናት ለትምህርት ቤት ከመድረሳቸው በፊት የሚሰጥ ትምህርት መኖሩ ትውልድን የሚያነጽ ነው።
ያን ውጤት ግን በአንድ ቀን በሁለት ቀን ወይም በአንድ አመትና በሁለት አመት የሚታይ አይደለም፣ ወደፊት የሚታይ ነው። በእውነት ይህን ላደረጉ በሙሉ እግዚአብሔር ዋጋቸውን ይክፈላቸው። ያ ትውልድ ወደፊት የሚያደንቃቸው የሚያመሰግናቸው ነው የሚሆኑትና በትውልድ ላይ መስራት ተገቢ ነው እላለሁ። በእርግጥ ከዚህ ከ6 7 አመት ወይም ደግሞ የ7 አመት ከለውጥ ወዲህ ያለውን እንቅስቃሴ በሚመለከት በሚቀጥለው የማቀርበው ይሆናል። እሱን እንግዲህ ወደፊት እንከታተላለን። ሌላው ስለ ኢትዮጵያ ብዙ ጊዜ ባለፈው እንግዲህ ስጀምር ታሪኳን፣ መነሻዋን፣ የሰው ልጅ መገኛነቷን፣ ጥንታዊነቷን ተናግሬያለሁ። ያው ከመጽሐፍትን እያጣቀስኩ ለመናገር ሞክሬያለሁ። ብዙ ትንቢቶችም ተንበየውላታል። ኢትዮጵያ ትነሳለች፣ ኢትዮጵያ ትንሣኤዋ ቅርብ ነው፣ የዓለም ብርሃን ትሆናለች ነው። ታዲያ ይሄን ከሃይማኖት ጋር የሚያያይዙት ቢኖሩም በግል ደግሞ ስለ ኢትዮጵያማ ትነሳለች የሚሉ የራሳቸውን ፍላጎት፣ ስሜት የሚያንጸባርቁ ኢትዮጵያውያኖችም አፍሪካውያኖችም አሉ። አንዳንዶቹ በምኞት፣ ሌሎቹ ደግሞ በሚታያቸው ራዕይ ስለ ኢትዮጵያ የተናገሩ አሉ። ከነሱ አልፈው ደግሞ በጸጸት እንዴት ኢትዮጵያ ይሄ ሁሉ ሀብት ያላት፣ ይሄ ሁሉ ጸጋ ያላት እንዴት ደሃ ሆነች ብለው ደግሞ የሚሟገቱ አሉ። ያ እንግዲህ በብዕራቸው በአንደበታቸው የሚገለጽ ነው እና ዛሬ ሁለት ሰዎችን ለማቅረብ ሞክራለሁ። አንደኛው የፓን አፍሪካ አቀንቃኝ የነበሩት ከዋሚ ንክሩማ ናቸው። በምን ቋንቋ እንደተጻፈ ባላውቅም እንደተረጎመው ባላውቅም በሳቸው ኢትዮጵያማ ትነሳለች የሚለውን በግጥም መልክ የተሰራ ጽሁፍ አቀርባለሁ። ከዛ ቀጥሎ ደግሞ ዶክተር አለማየሁ ዋሴ ለአንድ ስራ ጉዳይ ወደ ዱባይ ሄደው ካዩት ተነስተው የተሰማቸውን ጸጸት፣ የተሰማቸውን ስሜት የገለጹበት መንገድ አለ። እሱንም በተከታታይ አቀርባለሁ። ከዛ በፊት ግን ፓስተር አወቀ ድንቅ ቃና ባለው ዜማ እንሸጋግራለን። ተከታተሉ። ጋናዊው የነጻነት አባት ዶክተር ከዋሚ ንክሩማ ግንቦት 25 ቀን 1963 ዓመተ ምህረት ለኢትዮጵያ የተቀኙላት ልብ የሚነካ ግጥም ይላል። ኢትዮጵያማ ትነሳለች፣ ተፈጥሮ በቀደሰው ውበት በነገሰበት ማማው ላይ ያለሽ የኛ ልዕልት፣ አፍሪካዊቷ አንጸባራቂ እንቁ፣ የጥቁር ህዝቦች ኩራት፣ በነጻነት ተፈጥሮ ነጻ ሆኖ የመኖር ተምሳሌት፣ ለአባይ የበኩር እናት፣ ለምለም አድባር መልካሚቱ፣ የልዑላዊነት ናሙና፣ አንቺ የሁላችን ፋና፣ ኦ ኢትዮጵያ ያንቺማ ልቀት ገና ነው፣ ከፍታ ያለሽ ገና፣ የጠቢባን ሀገር ኢትዮጵያ፣ የጥቁር ህዝቦች መኩሪያ፣ የአፍሪካዊነት መሰረት፣ የታሪካችን ትምህርት ቤት፣ የህልውናችን ማህደር፣ የትናንታችን ምስክር፣ የባህላችን ሞሰበ ወርቅ፣ አፈጣጠርሽ ግሩም ድንቅ፣ የአባቶቻችን አሻራ፣ የብርሃናችን ደመራ፣ ሚስጥራት ተጠንስሰው በረቂቅነት የሰሩሽ፣ በጀግኖችሽ ደም የጸናሽ፣ አንቺ እኮ ራስሽ ጥበብ ነሽ። ኦ ኢትዮጵያ ያንቺማ ልደት ነው ገና፣ ገና ነው ገና እናት ዓለም፣ ከፍታ ያለሽ ገና፣ የአፍሪካ ብቸኛ ኩራት፣ የነጻነታችን ምልክት፣ እኛ እኮ እንዲህ ነበርን እያልን የምንዘክርሽ በታሪካችን፣ አንቺማማ ኢትዮጵያ የአፍሪካውያኑ ሁሉ መመኪያ፣ የወደፊታችን ላምባዲና፣ የመንገዳችን መቅረዝ ፋና፣
የጣፈንታችን ምልክት የመክበራችን ምክንያት አንቺ ኮንቁነሽ ኩራት እናማ አንቺ የኛ ሙሽራ የአፍሪካዊነት አሻራ ያንቺማ ልቀት ገና ነው ልደትሽ ገና ነው ገና ከፍታ ያለሽ ገና ይላል እና ምንጭ አዳም ሲመን ይላል እንግዲህ ማን እንደሆኑ ባላውቅም ይሄን ብለው ነበር ታዲያ በጣም የሚገርመው ከ40 እና ከ50 ዓመት በኋላ ያቺ ከፍ እንድትል የተመኙላት ኢትዮጵያ የከፍታዋ መጀመሪያ የሆነውን ታላቁን የህዳሴ ግድብ ልጃቸውና የልጅ ልጃቸው ከሌሎቹ የአፍሪካ መሪዎች ልጆች ጋር ሆነው ያባይን ግድብ ደግሞ እንደዚህ ጎብኝተውታልና በእውነት የኢትዮጵያ ነገር ራሱን የቻለ ሚስጥራዊ ሀገር ናት እና ሚስጥርነቷን ደግሞ ዶክተር አለማየሁ ዋሴ እንዲህ ሲል ይገልጹታል የሳቸውን አገላለጽና ወደ ዱባይ ሄደው ምን እንዳዩና ምን እንዳሉ የሚገልጸውን ደግሞ ከዚህ መሸጋገሪያ ሙዚቃ በኋላ እንመለስበታለን of Libya was a true Pan-African who believed in development projects to be sovereign and independent from foreign debt. This project is a continuation of the liberation and unity of Africa, and we are very honored to be here today. All I'll say is that it brings pride to be an African, to see this project designed by Africans, built by Africans, and run by Africans. Thanks. Perfect. Our dear father, Osagyefo Kwame Nkrumah, said, Africa must unite or perish. And I believe it is the task, the mission of this generation, the young generation, to make sure that African unity becomes a reality in your lifetime. Africa must unite, Africa must unite, Africa must unite. My father was O.R. Tambo, the longest-serving president of the African National Congress. We are South Africans. And what he said was, a country that does not value its youth doesn't deserve its future. So for me, to see such young government in Ethiopia is a sign that our youth are being taken seriously, their voices are being heard. And in the gesture for Pan-Africanism, we want the young ministers, the young prime ministers of Ethiopia to cross our continent and to imbibe in their brothers and sisters their sense of adventure, commitment, dedication and discipline for the nation and for all other nations. My father, Mwalimu Nyerere, had the policy of ujamaa and self-reliance. Visiting this project reminds me that self-reliance remains very relevant because this is what has helped to complete this project as an important protector of our political independence and eventually our economic independence. Thank you. I'm grateful to the older generation for giving the younger generation hope with projects like these. And I know my grandfather, Kwame Nkrumah, would be immensely proud to see something like this. So I'll just leave you with a quote from my grandfather. The forces that keep us together are greater than the ones that keep us apart. And I think we can look at this example and continue forward with a Pan-African vision. Thank you. Thank you. ሰው ሃያ ድረት ምድራችንን ሁሉ የከበባት
የአዳም በረከት ሳቂ ሳቂ ኢትዮጵያ ደስታሽ ይታይ ቤቶችሽ ይብሩ በአባይ ፀሐይ ምስጋናን አምጪ በአዲሱ ዜማ ከከፍታሽ ከድልሽ ማማ ሳቂ ሳቂ ኢትዮጵያ ምድራችን በልታ ጠግባ እንድታድር በጊዮኑ ሲሳይ በአባይ መንደር እንባችን ታብሶ ተጠግነን ከስብራት ምድራችን ቀዝቅዛ ከሚፋጀው ከትኩሳት እንሻገር ወደፊት እንሂድ በአምላክ ሰላም በእሱ አካሄድ እንሻገር እንሂድ ወደፊት ተቻለው ለሀገሬ ድል ቀን ነው ሳቂ ሳቂ ኢትዮጵያ ደስታሽ ይታይ ቤቶችሽ ይብሩ በአባይ ፀሐይ ምስጋናን አምጪ በአዲሱ ዜማ ከከፍታሽ ከድልሽ ማማ ሳቂ ሳቂ ኢትዮጵያ የተገባው ይሄ ነውና ሳቂ ሳቂ ኢትዮጵያ ደስታሽ ይታይ ቤቶችሽ ይብሩ በአባይ ፀሐይ ምስጋናን አምጪ በአዲሱ ዜማ ከከፍታሽ ከድልሽ ማማ ሳቂ ሳቂ ኢትዮጵያ የዘረጋን እኛን ኢትዮጵያውያን ለማመስገን መጣን አምላካችንን እኛን ኢትዮጵያውያን ለምስጋና እጆቻችንን የዘረጋን እኛን ኢትዮጵያውያን ለማመስገን መጣን አምላካችንን ለምስጋና እጆቻችንን የዘረጋን እኛን ኢትዮጵያውያን ለማመስገን መጣን አምላካችንን እኛን ኢትዮጵያውያን ለምስጋና እጆቻችንን የዘረጋን እኛን ኢትዮጵያውያን ለማመስገን መጣን እንግዲህ ዶክተር አለማየሁ በአንድ መጽሐፋቸው ላይ ያገኘሁት ነው። አንቺ የተባረክሽ የምስጢራዊ ምድር ሶሪያዊው አባ እድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለች ብሎ የተቀኘልሽ አንቺ የቅርብ ሩቅ ማዕከላዊ ምድር ስትሆኝ ጠረፍ ይሆንሽ አንቺ የአደራ ማማ ስትሆኝ በተራሮች የተከለልሽ አዘቅት
አንቺ መላእክት የሚረቡብሽ ስትሆኝ ሰዎች ግን የናቁሽ። አንቺ ዓለምን የሚያስቀና ግሩም ቃል ኪዳን ያለሽ ስትሆኝ ራስሽን ደብቀሽ ተራ ሆነሽ የኖርሽ መናኝ። አንቺ ሁሉም ስለ ራሱ ሲያወራ ለዘመናት ዝም ያልሽ ልጉም ሙዳይ። ቫቲካን ስታቅራራ፣ ጴጥሮስ ስትጮህ፣ እስክንድሪያ ስታመሰጥር፣ ኢየሩሳሌም በጸጸት ስትቃትት፣ ለንደን ያለ ስጦታዋ ስትቦተልክ፣ ፈረንሳዊ ማርሴ በምኞት ስትቃሽ፣ ምንም የማይመስልሽ አርምሞን የመረጥሽ አሳቻ ታዛቢ እህቶችሽን የአክሱምን፣ የግሸንን፣ የላሊበና፣ የጣና ቂርቆስን ያክል እንኳን ፊትሽ የማይፈታ የተቋጠርሽ ሸማ ዓለም ሁሉ ወደ እነርሱ ሲጎርፍ ቅንዓት የሌለብሽ ልዝብ ደርባባ እመጓ ውስተ ከርሰ እመ አጓል ሀቃላዊት ይሄሉ ይላሉ እና ይመስለኛል እመጓ ከሚለው መጽሐፋቸው ነው። ዶክተር አለማየሁ ዋሴ ናቸው። የሚገርም ነው። እሳቸው በተለያዩ መጽሐፍትን የጻፉ ታላቅ ምሁር ናቸው። በመቀጠል ደግሞ እንግዲህ የዱባዩን ታሪክ እዚህ ቀጥዬ አሰማለሁ። ዝጎራ ከሚል ከዶክተር አለማየሁ መጽሐፍ ላይ ነው። ገጽ 35 ላይ ነው የሚጀምረው። ለዚህ ዝግጅት ይመቻል በቂ ነው ያልኩትን ብቻ ወስጄ ነው። ከነዳጅ በስተቀር ይህ ነው የሚባል የተፈጥሮ ሀብት ሳይኖራት ዜጎቿን አንደላቃ የምታኖረው ትንሽዬ ሀገር ከከተሞቿ ወጣ ሲባል የሚንቀለቀል በረሃ ላይ የተጣደች የአሸዋ ገበታ ነች። አንድ ዛፍ ለማሳደግ አፈር ከሌላ ሀገር ማምጣት፣ አለበለዚያም ንጥረ ነገር እየበጠበጡ ልክ ለበሽተኛ ክንድ ላይ እንደሚተከል ግሉኮስ በዘመናዊ ቴክኖሎጂ ማጠጣት ግድ ይላል። ያም ሆኖ ከተሞቿ ጽዱ ብቻ ሳይሆኑ በአበቦች ያሸበረቁ አረንጓዴ ናቸው። በዚህ መካከል የኢትዮጵያን ተራሮች፣ ሜዳዎች፣ አፈሩንና ወንዞችን አስታውሶ በድርቅ የምትጎሳቆል ደሃ ሀገር መሆኗን ማሰብ በቃ አልቅስ አልቅስ ያሰኛል። ሳላስበው ኧረ ተው ፈጣሪ የብልጽግና መክፈቻውን ቁልፍ ስጠን። የት ይሆን የተደበቀው? ራስ ደጀን ተራራው አናት ላይ ወይስ ኦሞ ሸለቆ ውስጥ? ባሌ ተራሮች ላይ ወይስ አሚባራ መታሃራ ላይ? ሰላሌ ሜዳ ላይ ነው ወይስ ዋግ ህምራ ሳህል ሳይንት? ከፋ ሚዛን ቴፒ ከጥቅጥቅ ጫካው ውስጥ ነው ወይስ ኦጋዴን አሳይታ ዱፍቲ ነው? ከቀዝቃዛው ስፍራ ጎጃም ጮቄ ደጋዳሞት ነው ወይስ አለት እንደ ሽሮ ወጥ ከሚንከተከትበት አርታሌ? ጣና ወይስ ሻላ ሐይቅ ስር ነው? ዳዋ ገናሌ ሸበሌ ወንዝ ውስጥ ወይስ ሶፎሞር ዋሻ ጥግ? ጦሳ አምባሰል አድዋ ተራሮች ላይ ነው ወይስ ጋምቤላ? ቤንሻንጉል ጉምዝ የተቆለፈበትን ቁልፍ ያስቀመጥክበትን እባክህ ንገረን፣ እባክህ አሳየን እያልኩ ሳጉረመርም እምባዬ እየፈሰሰ እንደሆነ ያወቅኩት ይገርምሃል የሥራ ባልደረባዬ ምን ሆነሃል ሲለኝ ነበር። እረ ደህና ነኝ፣ ትንሽ አሸዋው አጥበረበረ መሰል አልኩትና ጥቁር መነጽሬን አደረኩና ሮሮዬን ቀጠልኩ። ከየትኛው ገዳም ሱባኤ እንግባልህ? ደብረ ሊባኖስ፣ ዝቋላ፣ ደብረ ቢዘን፣ ሬማና ራማ፣ ምሁር ኢየሱስ፣ ሐይቅ እስጢፋኖስ፣ ዳጋ ወይስ አባ ጊዮርጊስ ዘጋስጫ? ከየትኛው ደብር ቁመን ምህላ እናያዝልህ? ተድባብ ማርያም ወይስ መርጦ ለማርያም? አክሱም ጽዮን ወይስ አራዳ ጊዮርጊስ? ወንድሞቻችንስ እውነት በመሰላቸው መንገድ ከየትኛው መንገድ አዛን ይጥሩልህ? አልነጋሽ፣ ጀጎል፣ አንዋር ወይስ ሾኔ መስጊድ? ስንት ጊዜ ሶላት ያድርጉልህ? ሰባቱ አጽዋማት አነሱ ጌታዬ? መራብ ለምደነዋል፣ እንጨምርልሃለን። የወንድሞቻችን በቀን 5 ጊዜ ሶላት ካነሰ እነሱም ይጨምራሉ። ላለፈ ላገደመው ለወጣ ለወረደው ሁሉ ቁጭ ብድግ ማለት መስገድ መሰለፍ እንደሆነ ለምደነዋል። ነገር ግን ጌታ ሆይ የምትፈልገውን በደላችን በስቶ ተቀይመህን ተለያይተን ጉራማይሌ ሆንብህ ለእኛ ለሕዝቦች የማትነግረን ከሆነ ከተራራው ጥግ እንቆይሃለን። ከመካከላችን ሙሴን አስነሳና ወደ ተራራው ጫፍ አውጥተህ ንገረው። የተባረከ በትር ስጠውና የድህነቱን ባህር ከሁለት ከፍሎ ያሻግረን። ወይም ኢትዮጵያዊ ዳዊት አስነሳና
ግርግር ሳንፈጥር እርስ በርሳችን ሳንገዳደል በባረክለት ወንጭፍ ድህነትን ግንባሩን ይፍለጠው። ወይ ኢትዮጵያዊ ኢያሱን አስነሳና በየ10 ዓመቱ እየተመላለሰ እንደ ዛሩላጅ አስጎርቶን የሚሄደውን ድርቅ ተመልሶ እንዳይመጣ እንደ ገባኦን ፀሐይ አቁሞ ያስቀረው። እንዴት ውሃ ላይ ተኝተን በውሃ ጥም ስንሞት ዝም ትላለህ? እንዴት ውብ አገር ሰጥተን ስታበቃ ጎስቋሎች እንድንሆን ትፈቅዳለህ? ለዘመናት ባዕዳን በሀብቷና በልምላሜዋ ተማርከው ጎምጅተው ጦር ሰብቀው ሊወሯትና ሊደፍሯት የቆመጡላትን አገር ጀግኖቿ እናስደፍርም ብለው በየተራራው በየሸንተረሩ ደማቸውን ያፈሰሱላትን አጥንታቸውን የከሰከሱላትን ውብ ሀገር በፈቃዳችን ትተን ለመሰደድ በባህር በየብስ ስንንከራተት እንዴት ዝም ብለህ ታያለህ? የራሳችን ፊደል እንዳስቆጠርከን፣ የቀን ዘመን መቁጠሪያ እንዳልሰጠህን፣ አክሱምን እንድናቆም ላሊበላ እንድናንጽ እንዳላስተማርከን፣ ቅኔ ዜማ ውብ ባህልና ሀገር እንዳልሰጠህን ሁሉ እባክህ እንደገና የረሳነውን በአክሱም በላሊበላ ዘመን የነበረውን ስራ መስራትን አስተምረን። ስራውን የሚመራ ስራ ስልት የሚያውቅ ሙሴን ስጠን። እባክህ ቁስላችን የሚቀርፉ ሳይሆን የሚያክም፣ ትናንት ጦማችን አደርን ስንለው ዛሬንም ድገሞ የማይልን፣ ተቆነጠጥን ስንለው የማይኮረኩመን፣ ከፋን ስንለው የማያስለቅሰን፣ የምንፈራው እርሱም የሚፈራን ሳይሆን ሁላችን እንደ አባት የምናየው አንድ ሙሴ ስጠን። ህዝቡን አስከትሎ በኢትዮጵያ ተራሮች፣ ሸለቆዎች፣ ሜዳዎችና ሸንተረሮች የተቆለፈበትን ቁልፍ የሚፈልግ የአድባራቱና የገዳማቱን ቡራኬ የሚቀበል የአዛውንቶችን የሺዎች ምርቃት የሚያከብር የምዕራባውያን ካፒታሊስት የምስራቅን ሶሻሊስት ርዕዮት እንደወረደ ተግቶ ኑ ልጋታችሁ የማይል የዚችን ድንቅ ሀገር ምስጢር የሚፈታ አንድ ሙሴ ስጠን ይላሉ እና ይቀጥላሉ። በጣም የሚገርም ነው። እንግዲህ ገና እንግዲህ አሁን ከዶክተር አለማየሁ ዋሴ ጋር ወደፊት እንነጋገራለን እና እንዴት ነው ልመናዎት፣ ጸሎቶት ምን ደረሰሎት እያልኩ ከሳቸው ጋር የምሞግትበትን እንደው ፈቃዳቸው ሆኖ ባገኛቸውም ይሄን እንግዲህ የጻፉት በ2008 ነው፣ ከ10 ዓመት በፊት ማለት ነውና ምናልባት ይሄ አሁን ጽፈውት ቢሆን ኖሮ ሌላ ትርጉም ይሰጠው ነበር። ግን ትንቢት ነው። እንግዲህ እንደሳቸው ሁሉ እኔም የሳቸውን ያህል ባይሆንም ስለ ኢትዮጵያ ሕዝብ አንዲት አጠር ያለች የልመና ጸሎት በጽሁፍ መልክ ያው በሶሻል ሚዲያ አቅርቤ ነበር ከ11 ዓመት በፊት። ብዙ ጊዜ ከ9 ከ10 ዓመት በፊት የምለው ከለውጡ በፊት በኢትዮጵያ ጉዳይ ላይ ለቀላል ለማይባል ዓመታት በሰብአዊ መብት ተሟጋችነት ወይም ደግሞ አክቲቪስት ልበለው አዶ ነው ምን እንደሚባል እዚህ በኒውዮርክና ኒው ጀርሲ ከሚኖሩ ኢትዮጵያውያኖች ጋር አንድ ላይ በመሆን ብዙ ስራዎችን ሰራ ነበር። በተለይ እዚህ እንቅስቃሴ ውስጥ የገባሁት በአንድ ወቅት በሳውዲ አረቢያ በኢትዮጵያኖች ላይ ከፍተኛ እንግልት፣ ስቃይ ደርሶ ስለነበር ያ ቁጭት ለአንድ እንቅስቃሴ አብቅቶን የማይናቅ ስራ ሰርተናል ከወንድም እህቶቼ ጋር። ታዲያ በተለያየ ጊዜ አንዳንድ ጊዜ ልክ እንዳሁኑ ብቻዬን የማወራበት አንዱ መንገዱ ጽሁፎችን በመጻፍ ነበርና በኢትዮጵያ ህዝብ ስም እረ ተለመነን የምትል አጠር ያለች ጽሁፍም በጊዜው ለጥፌ ነበር። እሷንም ከዚህ ላይ ለጥፍላችሁና ታዲያ ልመናችን ተሰምቷል ወይ ነው ዶክተር አለማየሁ ዋሴ በስፋት እኔ ደግሞ በጥቂቱ ያቀረብነው ልመና ተሰምቶልናል ወይ ነው ምለው። እሱን እንግዲህ ተከታትለን እንመለስ። ለመነን ይላል ርዕሱ። ሰው ሁኑ አልከንና እፍ ስትልብን ሰው ሆንን። ብዙ ተባዙ ብለህ ስላዘዝከን 90 ሚሊዮኖች ሆንን። ጥራችሁ ግራችሁ በወዛችሁ ኑሩ ብለህ ሀገር ሰጠህን። አገሯም ቅድስት ናትና ኢትዮጵያ ብለን ጠራናት። ሜዳ ተሯሮቹ አበቦች ናቸውና ከብቶቻችን አሰማራንበት። ምድሯም የሰጧትን ታበቅላለችና አፈር ገፊ ሆነን ኖርን። የህጎች ሁሉ ህግ የሆነውን ፍቅርን ስለሰጠህን ለ2000 ዘመን በፍቅር ኖርን። አሁን ግን ከሰው በታች ሆነናል። ሰርተን መኖር አልቻልንም።
ሀገራችን ተደፍራለችና ተለመነን። የኛ ጌታ እኛን የመሰሉ ከኛው አብራክ የወጡ እኛው ያስተማርናቸው የሰው አውሬዎች ተፈጥረውብናልና ተለመነን። ልጆቻችን፣ ወንድምና እህቶቻችን፣ ባልና ሚስቶቻችን፣ አባትና እናቶቻችን ያለ ርህራሄ ይገሉብናል፣ ያስሩብናል፣ ይገርፉብናል፣ ያፈናቅሉናልና እረ ተለመነን። ልባቸው ከድንጋይ ጠጥሮብናል፣ አይምራቸው ዝጎብናል፣ አይናቸው ታውሮብናልና እረ የኛ ጌታ የሚራራ ልብ፣ ክፉና ደጉን የሚያምሮ ግራ ቀኙን ለይተው ማየት የሚችሉ አይኖች እንዲኖራቸው ተለመነን። እኔ ሟች ነኝ፣ አገርና ሕዝብ ግን ቀሪ ናቸውና ማሰቃየቱን፣ ማሰሩን፣ መግረፉን፣ መግደሉን፣ ገንዘብ መዝረፍ ይብቃ ብለው እንዲያስቡ አድርግልን። ሕዝብንና አገርን ከራሳቸው በላይ የሚወዱ የሚመሩን እንጂ የማያማርሩን መሪዎች እንዲኖሩን ተለመነን። የእኛን ፍላጎት ሁሉ አንተ ታውቃለህና የሚበጀንን እንድታደርግልን ስቃይና መከራችን እንዳያበቃ ጌታችን ተለመነን ይላል። እሺ ተመልካቾች፣ ለዛሬ ያለኝ ዝግጅት ይሄን ይመስል ነበር። ሳምንት እስክንገናኝ መልካም ሳምንት።